ሰላም ሰላም የኔ ውድ ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰሞኑን እንግዲህ አልጠፋም ብዬ አሁንም ድጋሚ ጠፍቼባችኋለሁ። በጣም ይቅርታ ይደረግልኝ በድጋሚ። ከዚህ በኋላ ላለመጥፋት እሞክራለሁኝ። ቪዲዮዎቼን ግን እያያችሁት ኮሜንት እየጻፋችሁልኝ ላይክ እያደረጋችሁ ስለሆነ በጣም አመሰግናለሁ። በጣም እጅግ በጣም አመሰግናችኋለሁ። ከዚህ በኋላ እንግዲህ ላለመጥፋት እሞክራለሁኝ። ዛሬ ደግሞ ለልጄ የሰራውለትን የምሳ አማራጭ የሚሆን ቆንጆ ምግብ ነው ይዤላችሁ የመጣሁት። ይህ ምግብ ለርዕሱ ላይ እንደተመለከታችሁትም የአሳ ዘይትን በጣም ይጠላሉ ልጆቻችንና ያንን የሚተካ ምግብ ብላችሁ መቼስ ብዙዎቻችሁ እንዳሰባችሁ እርግጠኛ ነኝ። ያንን የሚተካ ምግብ ነው ዛሬ ይዤላችሁ የመጣሁት። እንግዲህ በደንብ ሰርች አድርጌ ያጣራሁት ነው። እናንተም ደግሞ ሀሳባችሁን በዚህ አጋጣሚ ሼር ታደርጉኛላችሁ ማለት ነው። ልሰራለት ያሰብኩትኝ እንግዲህ አሳን በመጠቀም የአሳ ዘይትን እንዴት መተካት እንችላለን የሚለውን በማሰብ ነውና አሳን ነው ልሰራለት ያሰብኩት ከተለያዩ አትክልቶች ጋር በመጠቀም ማለት ነው። አሳ እንግዲህ በውስጡ ለልጆቻችን ለአእምሯቸውና ለአካላዊ እድገት በጣም ወሳኝ የሆነውን ኦሜጋ 3 ፋቲ አሲድን በውስጡ ይዟል። እንዲሁም ደግሞ በውስጡ ፕሮቲንን፣ ቫይታሚን ዲ፣ ቫይታሚን ቢ12 እና ሌሎችንም ማዕድናትን በውስጡ ይዟል እና እነዚህ ሁሉ ደግሞ ለልጆቻችን በጣም ጠቃሚ የሆኑ ወሳኝ የሆኑ ነገሮች ናቸው ማለት ነው። ስለዚህ ዋናው ደግሞ ኦሜጋ 3ን መያዙ ስለሆነ ኦሜጋ 3ን ለማግኘት ነው የወይራ ዘይትን የምንጠቀመው እና ያንን ደግሞ ዳይሬክትሊ ከአሳ እናገኘዋለን ማለት ነው። ስለዚህ አሳን ስንጠቀም ዳይሬክትሊ ኦሜጋ 3ን ማግኘት እንችላለን ማለት ነው። ስለዚህ እኔ አሳውን በዚህ መልኩ አዘጋጅቼ ከታተፍኩት ከዛ በኋላ ካሮትን ነው ልጠቀም ያሰብኩትኝ። ካሮትን ተጠቅሜያለሁ። ከዛ በፊት ደግሞ መጀመሪያ ላይ እንዳያችሁት ሩዙን ቀቅዬ አጥቤ በደንብ ቀቅዬዋለሁኝ ማለት ነው። ከዛ በኋላ ትንሽዬ ሽንኩርት እጠቀማለሁ፣ ካሮት ከዛ ጠቀምና አሳ ደግሞ በጣም የተወሰነች ደቂቃ ስለሆነ የሚፈልገው እሱን መጨረሻ ላይ ነው ማደርገው ማለት ነው። ሽንኩርቱን እንግዲህ በዚህ መልኩ ካበሰልን በኋላ በደንብ ብስል ሲልልን ካሮቱን ደግሞ እንጨምራለን ማለት ነው። ሽንኩርትና ካሮት ናቸው እንግዲህ በደንብ ጊዜ ፈልገው መብሰል የሚጠበቅባቸውና ሽንኩርቱና ካሮቱን በደንብ ጥብስ አድርገን ውሃ እየጨመርን በደንብ ብስል እናደርገዋለን ማለት ነው። ካሮት ደግሞ በውስጡ ቪታሚን ኤን፣ ፋይበርን እንዲሁም ደግሞ ቪታሚን ኬ እና ደግሞ ፖታሺየምን በውስጡ ይዟል። ከዛም በተጨማሪ ሌሎች ንጥረ ነገሮችንም ይዟል። በዚህም ምክንያት እንግዲህ ለልጆቻችን ለአይናቸው ጤንነት እንዲሁም ደግሞ ለበሽታ መከላከል ወይም ለኢሚኒቲያቸው በጣም ቆንጆ የሚባል የምግብ አይነት ነው እንግዲህ ካሮት። ስለዚህ በማንኛውም የምንሰራው ነገር ላይ ብንጠቀመው ምንም እንትን የለውም ማለት ነው። በጣም ቆንጆ ነው። ለእነሱም ደግሞ ትንሽ ጣፋጭነትም ስላለው በጣም ወደውትን ምግባችን እንዲመገቡልን ያደርግልናል እና በጣም ወሳኝ የሆነ ምግብ ነው እንግዲህ ካሮት። ካሮታችንን እንግዲህ በዚህ መልኩ ውሃ እየጨመርን በደንብ እስኪበስል ድረስ እንታገሰዋለን። እኔ ልጄ እንግዲህ አሁን አመት ሞልቶታል እና ለዛ ነው ትንሽ የሚታኘክ ነገር አድርጌ ነው የፈቀፈኩት። ነገር ግን አሁን ህጻናቶች ከሆኑ ከ8 ወር በታች ምናምን ከሆኑ ግን በዚህ መልኩ ካዘጋጀን በኋላ ምን እናደርገዋለን? አንድ ላይ ሁሉንም መፍጨት እንችላለን ማለት ነው። ስለዚህ ምንድነው አሁን መጨረሻ ላይ የጨመርኩት ነጭ ሽንኩርት ነው። ነጭ ሽንኩርት ትንሽ እየጨመርኩ ከዛ ሁሉንም ደግሞ አንድ ላይ በደንብ እናዋህደዋለን ማለት ነው። አሁን እንግዲህ ትንሽ ነው የቀረው፣ እየበሰለልኝ ነው። ሩዙም በስሎልኛል፣ የተወሰነ ነው የሚቀረው። መጨረሻ ላይ እንግዲህ የወይራ ዘይት ጨምራለሁኝ ማለት ነው። ስለ ወይራ ዘይት በደንብ አብራርቼ በሌሎች ለመባዬ በሰራውላቸው የምግብ አይነቶች ላይ በደንብ አብራርቼ ይላችኋለሁ ምን ያህል ጥቅም እንዳለው። ስለዚህ እነሱን ቪዲዮዎችን በዛ አጋጣሚ ቼክ አድርጓቸው። ከዛ የወይራ ዘይቱን ከጨመርኩ በኋላ ፋይናሊ አሳችንን እንጨምራለን ማለት ነው። አሳ ማክሲመም ከ5 እስከ 10 ደቂቃ ባለው ከበሰለ በቂው ነው። በእንፋሎት ብቻ ራሱ ነው መብሰል ያለበት ማለት ነው። ምናልባት እናንተ በእንጀራ ማብላት ከፈለጋችሁ ሩዙን ማትፈልጉ ከሆነ ግን እዚህ ላይ ውሃ ጨምራችሁ ትንሽ ውሃው ገንፈል ካለላችሁ በኋላ በእንጀራ መመገብ ትችላላችሁ። ምንም ችግር የለውም፣ መረቅ እንዲሆንላችሁ ማለት ነው። አይ እንደዛም ፈልግም በዚህ መልኩ ነው ከሆነ ደግሞ ውሃው ትንሽ በጠጥ ሲያደርግላችሁ በራሱ እንፋሎት ከበሰለላችሁ በኋላ በዚህ መልኩ ከዛ ሩዙ ጋር ደባልቀን መመገብ እንችላለን ማለት ነው።
ሩዝ ደግሞ በውስጡ በጣም በካርቦሃይድሬት የበለጸገ ነው። ከዛ በተጨማሪ ደግሞ ቪታሚን ቢ6ን እንዲሁም ደግሞ ብረትን ወይም ደግሞ አይረንን በውስጡ የያዘ ነው። ስለዚህ በጣም ወሳኝ የሚባል የምግብ አይነት ነው። ኃይልን ይሰጣቸዋል፣ ጠንካራ እንዲሆኑ ያደርጋቸዋል ማለት ነው። ከዛም በተጨማሪ ደግሞ በቀላሉ እንዲውጡትና እንዲመገቡት የሚያደርግ ቀለል ያለ ምግብ ስለሆነ ለልጆቻችን በጣም ተመራጭ የሆነ ምግብ ነው ማለት ነው። እንግዲህ ምግባችንን በዚህ መልኩ ዝግጁ አድርገናል። ኦልሞስት ሁሉም ተዘጋጅቶ ጨርሰናል ማለት ነው። በጣም በጣም ወዶት ነው ልጄ የበላልኝ። ለመጀመሪያ ጊዜ ነው አሳም ያበላሁት። ነገር ግን አሳ ከ6 ወር ጀምሮ መመገብ ይቻላል። እኔ ግን ለመጀመሪያ ጊዜ ነበር ዛሬ ያበላሁት እና በዚህ መልኩ እንግዲህ በስሎልኛል። ከፈለጋችሁ መብሰሉን ለማወቅ በእጃችሁ ነካ አድርጋችሁ ፈርፈር አይነት ነገር የሚል ከሆነ በደንብ በስሏል ማለት ነው። ትንሽ ደቂቃም ስለሆነ የሚጠይቀው 10 ደቂቃ ድረስ ካበሰላችሁ በቂው ነው። ሩዛችንም በዚህ መልኩ በስሏል ማለት ነው። እንግዲህ እንደዚህ አዘጋጅታችሁ ልጆቻችሁን መመገብ ትችላላችሁ ማለት ነው። ቪዲዮን ስለተከታተላችሁኝ በጣም አመሰግናለሁ። ስለምታበረታቱኝ አመሰግናችኋለሁ። ከዚህ በፊትም እንደነገርኳችሁ አዲስ ቻናል ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንትም ጻፉልኝ ያላችሁን ሀሳብ እኔም መልስላችኋለሁ። በጣም ወዳችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ባይ